ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ ፐራት አሰራር እንደሆነ አሳያችኋለሁ ማለት ነው። ያደረኩትን ግብአቶች ጨውና ዘይት ብቻ ነው የጨመርኩት። ጨው በትንሿ ማንካ፣ ዱቄት ይችትና በዚች ያው ሁሉም እንደ የቤቱ ነው መጠን ይወስነዋል። ይሄው ጨው የጨመርኩት ዘይት ትንሽ ነው የጨመርኩት ፐራታው ማለት ነው። ለፐራታው ካሜራ አልጨመርም፣ ምክንያቱም አውቁቼ ስለማቆየው እንዲለሰልስ ነው። በዚህ መልኩ ሽታ አድርጌዋለሁ። ለ30 ደቂቃ አስቀምጠዋለሁ። ሲቆይ ይለሰልሳል። በንጹህ ልብስ መሸፈን ትችላላችሁ፣ ፕላስቲክን መሸፈን ትችላላችሁ። እንደዚህ አድርገው አስቀምጠዋለሁ ማለት ነው። ፐራታችን እስከሚለሰልስ እንደዚህ ቆይት እስከሚል ድረስ ለየን እንዲህ ማለት ነው። ሻይ እዚህ እያፈላን ነው። ሻይ ከረክ በዛውም የጠዋት ስራችንን ጎብኙልን። የጠዋት ድምፅ ነው። ለድምፅ ደግሞ ይቅርታ። እዚህ ደግሞ እንቁላል አለ። እስኪ ፐራታ አሁን ላውጣ ለያችሁት። ያው በአንድ እጅ ስራ እንግዲህ ለመቀረጽ አይመችም። እንደዚህ ያድበልብለን እስገተት ትንሽ ሲቆይ ማለት ነው። በዚህ ያለ መልኩ እናድበለብልና ይሄው በዚህ መልኩ አድበልብለን እናስቀምጣለን። ከዛ እዚህ ላይ ዱቄት እናነሳንሳለን እንዲያዲስ ማለት ነው። ምንም በዚህ አጋጣሚ አንድ ሰራተኛ ልታሴት ያ ስለምጀጥኝ ፐራታ ስለምጃት አለችኝና ዱቄት እየነሰነሽ አሳይቻት ዱቄት ሳትነሰንስ ዝም ብላ ጠፍጠፍ አድርጋ በየት ይነሳ እና ትንሽ ዱቄት ያስፈልገዋል። ቢላዋ ስጭኝ አለች። አጥኒ ሰኪና አላለችኝ። መሰቀሰቀው እኮ እና በዚህ መልኩ አድርገን ትንሽም ቢሆን ትልቅም ሙያ ለራሳችን የሚጠቅመንና እንማር እላለሁ። እንቀባዋለን። ትንሽ ዱቄት ምስክስ እናደርግበታለን። ስልስ ሁለት አይነት መንገድ በክቡ ማድረግ ይቻላል። እንደፈለኩ ነው የምሰራው። እንደዚህ ማሰራት የክቡን ደግሞ እንደዚህ ሰራክ የጠቅላላ አድርጌ ነው ደግሞ ቀላል ነው። ሀገራችንም እየሰራ መብላት እንችላለን። ምንም እኮ የሚከበር ነገር የለም። የማይገኙ ነገሮች ያሳስቡን እንጂ ደግሞ ባለ ነገር ሰርተን መጠቀም እንችላለን። የማን እጅ ስለሆነ ያስቸግረኛል። የክቡን ደግሞ በዚህ መልኩ የሚቀላችሁ መስራት ትችላላችሁ። ሲቀባ ማለት ነው። በአራት ማዕዘን በደዋሉ ማለት ነው።
ነው። በክቡ መስራት ይችላል። ይሄው በዚህ መልኩ ጨርሻለሁ። አሁን እንደዚህ አድርጌ ደግሞ ትንሽ አስቀምጠዋለሁ። በነገራችን ላይ ፐራታ ጊዜ ይፈልጋል። ቸፓቲ ቆይ እሰራላችኋለሁ። ቸፓቲ አሰራር እሱ ጊዜ አይፈልግም፣ ለፍጥነት ይሆናል። ይሄ ግን ጊዜ ይፈልጋል። እንደዚህ አድርገን በንጹህ ልብስ እንደዚህ ሸፍነን ትንሽ ሰዓት እናስቀምጠዋለን አሁን ማለት ነው። ክዳን ውስጥ አስቀምጠዋል። እስኪ አሁን እንግዲህ ወደ መጋገሩ እንሂድ። እንዳልኳችሁ ሰዓት ይፈልጋል። ይፈራታ ለለት ብሏል። አሁን እንግዲህ ስንዳምጣው አያስቸግረን። በጣም ሳነበጥጠው እዚህ መጥበሻችን እየጋለ ነው። ትንሽ ዘይት እንትኑ ላይ መዳመጫው ላይ ዘይት ለቅለቅ እያደረጋችሁ እንደይሳ ማለት ነው። አሁን መጥበሻችን ገል ብለዋል። ጨማሪ ብለዋል። ይሄን ደግሞ የክቡን የደዋሩን ያልኳቸው ይሄ በእንደዚህ መልኩ መስራት ይቻላል። የአንድ እጅ ስራ እንግዲህ የአንድ እጅ ካሜራ አይመችም። እስከምናስተካክል እንግዲህ አዲስ ነን። እንደዚህ ነው። እንደዚህ መልኩ እንሰራለን። ከዛ እዚህ ላይ ዙሪያውን ዘይት ትንሽ እናፈስበታለን። ዘይት ይፈልጋል። ውስጡ ከፍተት ታያችሁ። ግብዳ ሲሆን ወፍራም ሲሆን ውስጡ አይበስልም ትለኛለች እና ወፍራም ባረግ ሳሳሪ ይመስላል። ትንሽ መጥበሻው ጋር ነው ቀነስ ትንሽ ደረቅ ብሏል። እንትን መጥበሻው ጋር ብሎ ይሄ ደግሞ በክቡ ልኮቸው ይሄ ጠማ እስከሚልን ጊዜ እንዳመጣለን። እዛ ዘይት ዙሪያውን እናደርግበታለን። ዘይት ከረደዱ ይችላል። እንዲደረስ እንደዚህ በሶፍት ይዛችሁ በንጹህ ጠቅም ማለት ትችላላችሁ። በንጹህ ሳታችሁ ሁሉም ቦታ ይደረሳል።
አያችሁት? ውስጡ ክፍት ነው። ይኸው ቤተሰብ በዚህ መልኩ አጠናቀናል። ሰርተን ጨረስን ማለት ነው። ይኸው እዚህ እንግዲህ ምን ይመስላል ማለት ነው። በልቼ እየበላሁ እንዳላሳያችሁ ጠዋት ነው አሁን አይበላኝም። ያችሁት መስለስ ያለ ፐራታ ማለት ነው። እንደውም ሰዓት ጊዜ የለኝም እና ሰዓት የለኝና እንትን አልሰጣችሁም። ሰዓት ልጆች ተነስ ይነሳሉ በጧት ሳልሰራ እንዳይነሱ ጊዜ ሰዓት ካላችሁ በደንብ አጉታችሁ ይቀመጡ። ቶሎ ቶሎ ነው የሰራሁት እና አያችሁት እና ሀገራችን እንደዚህ እየሰራ መብላት እንችላለን። ጊዜ አምባሻና ዳቦ ብቻ ይጠበቅብን መብላት ማለት ነው። ምንም እንትን የሚፈጅብን ነገር የለም። ኢኮኖሚ የሚያናጋብን አይደለም ቤታችን ማለት ነው። እኔ የጨመርኩት አሁን ጨውና ዘይት ነው። ራስ ጨውና ዘይት ውሃ ነው የጨመርኩት። ወደዚህ ሀገራችንን እየሰራን መብላት እንችላለን እላችሁ ቤተሰቦች። ምንም የሚከብድ ነገር የለም፣ ቀላል ነው። ዘይት ምን ጊዜም ቤታችን ዘይት አለ፣ ጨው አለ። በቃ ሌላ ምንም የሚያስፈልግ ነገር የለም። እና ይቺን መዳመጫዋን ደግሞ ግዝት አድርገን የሌለም ማለት ነው። እንኳን አለኝ ከዚህ በፊት ገዝቼ የወሰድኩት እኔ በነገራችን ላይ ከዚህ በፊት እሰራለሁ ቤቴ እና እንደዛ እላችኋለሁ። ሀገራችንን እየሰራን እንድንበላ በእንደዚህ አይነት መልኩ እንስራ ማለት ነው። እና ይህን ይመስላል። ከወደዳችሁት ላይክ አድርጎ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች በጣም አመሰግናለሁ ስለምታበረታቱኝ ማለት ነው። እና ይህን ይመስላል። የጠዋት እንግዲህ ስራችን እንደዚህ መልኩ ጠናቀናል። አሁን ይኸው ዘርተናል። እንግዲህ ቤቴንም በዛው ላሳያችሁ። ዛሬ ለምን እንደው አላውቅም፣ ሽናዬን ላሳያችሁ እንደው አላውቅም። አጥፍታታል የቆየ እንትኔቱ እቺን ካሜራ የተማርኩት አጥፍተዋለች። ስትፈልግ ታበራዋለች፣ ስትፈልግ ታጠፋዋለች። እና ኩሽናዬን ላሳያችሁ ብዬ ነው በዛው አለች ግን አጥፍተዋለች። አላውቅም። ሴትዮዋ አንድ ጊዜ ታበራለች፣ አንድ ጊዜ ታጠፋለች። ግን ምንም አትልም፣ እሷ ችግር የለባትም። ጥሩ ሴትዮዋ እና በዚህ መልኩ አጠናቀናል። የቁርስ እንሰራ እላችኋለሁ። በጣም አመሰግናለሁ ስለምታበረታቱኝ። ላይክ አድርጉ እሺ።